ስሜ ሀብቴ አበራ እባላለሁ። ያለሁት በቅራት ምስኪን ከናባ ጋር ስገጥም እኔ ምንም እንደሆነ አላውቅም። ጭራሽ ገበያ እንኳን ለማድረግ ሰው አልባ አይሆንም። ለብቻ ችግር ነው። ቤትን ያህል ነገር ደግሞ ችግር ስለሆነ እኔም ለልጄ አማከርኳት። እንዴት ነው እንዴት እናደርግ ነው ስል እንደዚህ ነው እናቴ፣ እንደዚህ አይነት ነገር ስላለ ይረዱን አሉ አለችኝ። ልጄ አንቺ ታውቂያለሽ ሁሉንም ብዬ በልጄ እርዳታ ናባ ደረስኩ። ናባ ሁሉን ነገር ስታብራራልኝ ከሀገሬ እንዳለሁ ነው የቆጠርኩት። ሁሉ ባንክ ጠይቄያለሁ። አንቺ ጡረታ ስለሆንሽ ይሄ አይደርስሽም፣ ይሄ መቶ ሺህ ብር ምን ይገዛል? ክንወትም አይገዛ እንኳን በአሁኑ ጊዜ ቤት። ስለዚህ ናባ ደረስነ። ናባ ሁሉን ነገር ስታብራራልኝ ሳልገዛ ገና ሆዴ ሞላ። በደስታ ሁሉ ነገር ተፈጸመልኝ። እንደዚህ ያለ ቤት እገኛለሁ። አመሰግናለሁ። ለሁሉ አብሯት ለሚሰሩ በሙሉ ብርሃን ይስጣቸው፣ እግዚአብሔር ይስጣት። ናባ እግዚአብሔር የልጅ ልጇ ይግዛ እያልኩኝ ተቀምጫለሁ። ችግር የለብኝ። አንድ ቀን ነይ ከዚህ አልተባልኩ። ልጄ ሁሉን ነገር ሽክፍ አርጋ ለዚህ አበቃችኝ። እኔ እንኳን እንዲህ ያለ ቤት ማክሳንም አገኛለሁ አላልኩም። ግና እግዚአብሔር ዋናው እግዚአብሔር ነው። ለእግዚአብሔር እያለቀስኩ ነግሬው ነበር። 4400 ሸቄል 4 ዓመት ጠበጠብኩ በክራይ ቤት። ግና ይኸው እንደዚህ ከመሆን ደረስን። ትዕግስት ያስፈልጋል፣ ማማከር ያስፈልጋል። እና ናባ እግዚአብሔር ይስጥሽ። እሷ ደግሞ ማነው ስሟ? ባቴል እግዚአብሔር ይስጣት። የአሽከር ደግ የልጅ አዋቂ ናት። ከሚቶቿ ከሁሉም ጋር አብሬ ይኖርኩ ነበር ኢትዮጵያ። ይኸው ልጆቻቸውም ይኸው እንደነሱ ሆነው አገዙኝ። ሽሞን ከተበያሁ እኔ እንደፋ አመሰግነዋለሁ። የትንሹ ልጅ ጓደኛ ነው። ግናስ እግዚአብሔር ይስጠው፣ አክሎ ብርሃን ይስጠው እላችኋለሁ። ትዳር አባል እናንተ እኔ የምላቸው አትፍሩ። እኔን ያያችሁ እኔ 10 ሳንቲም አልነበረኝም። በሞራን በእነሱም ሞራን ነው ከዚህ የደረስኩኝ። አትፍሩ፣ ግቡ፣ ትረዳችኋለች። በጥሩ ሁኔታ እንደምትረዳችሁ እኔን እመኑኝ እያልኩ መክራቸዋለሁ። እንደ እኔ ሆነው ለመደሰት ተፈለጉ ናባ ይግቡ። ሌላ ምለውም የለኝ።